يوم القيامة ውስጥ እንዲህ እንሆናለን በማለት መቀራረብን ለማሳየት ጀነት ውስጥ አብረን እንሆናለን የሚለውን ረሱል ሰለላሁ ዐለይሂ ወሰለም አሳይተዋል ማለት ይህ ብቻ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች የነገሩን ምናሉ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው መልካም ነው ተብሎ ሊገለጽለት የሚችለው ምን ሲያደርግ ነው خيركم لنسائه وبناته አሉ رواه البيهقي በዘገቡት ሐዲስ ላይ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ውስጥ ምርጥ ሰው የተሻለ ሰው ብሎ ማለት ለሚስቱና ለሴት ልጁ ጥሩ የሆነ ሰው በርግጥ ጥሩ ነው አሉ ይህ ነው የነብያችን ሰለላሁ ዐለይሂ ወሰለም አስተምሮት ማለት ነው ሌላው እስላምና ክርስትና ሴቶች ባሎቻቸው ሲሞቱ በምን መልኩ እና የተፈቱ ሴቶችን እንዴት እንደሚመለከት አብረን እናያለን መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 23 ከቁጥር 17 እስከ 18 ላይ የተገለጸውን ብናይ ስለተሳልከው ስዕለት ሁሉ የጋለሞታይቱን ዋጋና የውሻውን አትቀበል በአምላክ በእግዚአብሔር ዘንድ የሚያጸይፉ ናቸውና ይላል እንደዚሁም መጽሐፍ ቅዱስ ላይ ዘሌዋውያን ምዕራፍ 21 ቁጥር 7 ላይ እንደተገለጸው ለአምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችውን አያግባ ወይም ከባሏ የተፈታችውን አያግባ ይላል እንደዚሁም መጽሐፈ ምሳሌ ምዕራፍ 23 እስከ 27 ላይ ምን ይላል መጽሐፍ ቅዱስ ጋለሞታ ሴት የጠለቀች አዘቅት ናትና ይላል እንደዚሁም አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 11 እንደሚነግረን ባል የሞተባቸውን ቀኖጃጅት ግን አትቀበል በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና ይላል ይህ በክርስትና ሃይማኖት ውስጥ ያለ ባሎቻቸው የሞቱና የተፈቱ ሴቶች ያላቸውን አመለካከት ነው በማስከተል ነብያችን ሰለላሁ ዐለይሂ ወሰለም ባሎቻቸው ስለሞቱባቸው ሴቶች ምን አስተምረውናል የሚለውን እናያለን رسول صلى الله عليه وسلم من يلالو الصائي على الأرملة والمسكين كالمجاهد في سبيل الله مسلم بخارينا بيحقي ترمزي بزقبوت حديث لاي بالوا يموتباتن سيتس نا يمسكين سيتن قداي لمولات يميتاتار سو بالله من قد لاي جهاد دم يدرق سو يكوتر على إهنو رسول صلى الله عليه وسلم يستمعروت معنا بمسكتل እስላምና ክርስትና ስለ እናት ያለውን አመለካከት በተወሰነ መልኩ ተመልክተን ለማለፍ እንሞክራለን መጽሐፍ ቅዱስ ላይ ክርስቲያኖች አምላካችን ነው የሚሉት ኢየሱስ እናቱን ማርያምን በምን መልኩ እንዳናገረ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ እናገኛለን ምን ይላል ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት አሁን እንደየነው ኢየሱስ እናቱን አንቺ ሴት እያለ ሲጠራት እንመለከታለን ቁርአን እናትና አባትን ማክበርን በሰፊው ያስተምራል በተለይ ግን የእናትን ከፍተኛ ትኩረት ሰጥቶ ቁርአንም የረሱል ሰለላሁ ዐለይሂ ወሰለም ሐዲስም ያስተምረናል ምን ይላል አላህ ሱረቱል ሉቅማን 14 ቁጥር ላይ ወወሰይናል ኢንሳና ቢዋሊደይሂ ሐመለትሁ ኡሙሁ ወህነን አላ ወህን ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝነው እናቱ በድካም ላይ በሆነ ድካም አረገዘችው ይላል አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና ጠየቃቸው ምን አለ ረሱልን ሰለላሁ ዐለይሂ ወሰለም من أحق الناس بحسن صحابتي ከሰዎች ሁሉ ልወዳጀውና ወደ ራሴ ላቀርበው የሚገባኝ ማን ነው አላቸው ነብያችንም ሰለላሁ ዐለይሂ ወሰለም ኡሙካ እናትህ ነች ثم من አላቸው ከዛስ ማን ነው አላቸው እናትህ ናት አሉ አሁንም ሁለተኛ ثم من አላሁንም ለሶስተኛ ጊዜ ከዚያስ ማን ነው ሲላቸው እናትህ ነች አሉ አራተኛ ላይ ثم من ሲላቸው አባትህ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም እናትህ ነች አራተኛ ላይ አባትህ ነው የሚለውን ገልጸውልናል ይሄንን ይዘው ዑለሞች ለእናት የሚደረገው ክብር ለእናት የሚደረገው እንክብካቤ ከመቶ ውስጥ 75% ሲሆን አባት 25%ን ወይንም አራተኛውን ደረጃ ያገኛል ማለት ነው ይሄ ዛሬ በመናውቀው ቋንቋ ስናይ ኡሙከ ثم አቡክ እናትህ ነች ሶስት ጊዜ ብለው አራተኛ ላይ አባትህ ነው ማለታቸው በሜዳሊያ ወይንም በስፖርት ውድድር ስናይ የመጀመሪያ ደረጃውን የተሰጠው ለእናት ነው ሁለተኛ ደረጃ ወይንም ብሩም የተሰጠው ለእናት ነው ሶስተኛ ደረጃ ነሐሱም የተሰጠው ለእናት ነው አራተኛ ደረጃ ለአባት ተሰጠ ማለት ነው ይሄንን ቡኻሪና ሙስሊም የዘገቡት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ
ይህንን ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም በሌላ ኢብኑ ማጃ አህመድና ቡኻሪ በዘገቡት ሐዲስ ላይ ኢነላሃ ዩሲኩም ቢኡምማሃቲኩም ኢነላሃ ዩሲኩም ቢኡምማሃቲኩም ኢነላሃ ዩሲኩም ቢኡምማሃቲኩም ኢነላሃ ዩሲኩም ቢአባኢኩም ኢነላሃ ዩሲኩም ቢአባኢኩም አሉና ከዛ ኢነላሃ ዩሲኩም ቢልአቅረብ ፈልአቅረብ ምንድነው ሐዲሱ የሚለው ስለናቶቻችሁ ጉዳይ አላህ አደራ ይላችኋል ስለናቶቻችሁ ጉዳይ አላህ አደራ ይላችኋል ስለናቶቻችሁ ጉዳይ አደራ ይላችኋል ሶስት ጊዜ ካሉ በኋላ በአራተኛ ላይ ስለአባታችሁ ጉዳይ አላህ አደራ ይላችኋል አሉ ከዚያም ዘመድ እንደ ቅርብናው ሲሉ እንደ ቅርበቱ ሲሉ ረሱል ሰለላሁ ዐለይሂ ወሰለም አስተማሩ በማስከተል ሴቶች በወሊድ ወይንም በሚወልዱበት ጊዜ በእነዚህ ሁለቱ ሃይማኖት ውስጥ ምን አይነት አመለካከት አላቸው የሚለውን አብረን እንመለከታለን قدم እንዳልኳችሁ ቁርአን ሱረቱ ሉቅማን 14 ቁጥር ላይ ምን ብሎ ነግሮናል ወወሰይና الانسان بوالديه حملته امه وهنا على وهن ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው እናቱ ድካም ላይ በሆነ ድካም አረገዘችው ይላል ነብዩ ሰለላሁ ዐለይሂ ወሰለም ጠበራኒ በዘገቡት ሐዲስ ላይ ምን ይላሉ المرأة في حملها إلى وضعها إلى فصالها كالمرابط في سبيل الله فإن ماتت فيما بين ذلك فلها أجر الشهيد ሴት ልጅ ከማርገዝ ጀምሮ እስከ ወሊድ እስከ ማጥባት ባለው ጊዜ ውስጥ ከልሙጃሂድ في سبيل الله كالمرابط في سبيل والله መንገድ ላይ እንደሚታገል ሰው ይቆጠራል አርግዛ ሳለች እየወለደች እንደዚሁም በማጥባት ላይ ሳለች ጂሃድ ያደረገች ነው አሉ ረሱል ሰለላሁ فإن ماتت فيما بين ذلك በዚህ መካከል ህይወቷ ቢያልፍ አርግዛ ሳለች እየወለደች ወይንም እያጠባች ህይወቷ ቢያልፍ فلها أجر الشهيد ለአላህ Subhanahu Wa Ta'ala ሲል ለኢስላም ሲል ህይወቱን መስዋዕት ያደረገ ሰው ወይንም ሸሂድ እንደሱ ትቆጠራለች አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ በእስላም ውስጥ ያለው የሴቶች በወሊድ ላይ ባሉበት ጊዜ ያለው ደረጃ ነው መጽሐፍ ቅዱስ ላይ በመናይበት ጊዜ መጽሐፍ ቅዱስ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ምን ይላል ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለው በጭንቅ ትወልጃለሽ ፈቃድሽም ወደ ባልሽ ይሆናል እርሱም ገዢሽ ይሆናል ይላል ይሄንን ነው መጽሐፍ ቅዱስ ላይ የምናገኘው ቀደምት የነበሩ ክርስቲያኖች በተለይ አሜሪካ ውስጥ የነበረውን የታሪክ ጸሐፊዎች ሲናገሩ በምዕራብ አውሮፓም ነበር በዚህ ዘፍጥረት ምዕራፍ 3 ቁጥር 16 ላይ እግዚአብሔር ጭንቅሽን አበዛለው ብሏልና ማንኛውም ለወሊድ ጊዜ ጭንቅን የሚቀንሱ ነገሮችን መጠቀም ለሴቶች አይፈቀድም አሉ ለምን እሱ አበዛለው ይያለ እኛ እንዴት ለመቀነስ እንሞክራለን የሚል እሳቤ ነው ይሄንን ፌሚኒስት ፖለቲካል ቲዮሪ በሚለው መጽሐፍ ገጽ 37 ላይ እናገኛለን ማለት ነው የፕሮቴስታንት እምነት መስራች ወይንም ተሐድሶ አራማጅ የሚባለው ማርቲን ሉተር እንዲህ ሲል ስለ ሴቶች ተናግሯል ሴቶች ቢደክሙ ልጅ በመሸከም ወይንም ቢሞቱ ምንም ማለት አይደለም ይሞቱዋ ሲወልዱ ይሞቱ ለዚህ አይደል እንዴ የተፈጠሩት ይላል ይሄንንም the dark side of christian history በተሰኘው መጽሐፍ ገጽ 106 ላይ እናገኛለን የክርስትና ሃይማኖት ጸሐፊ የሆኑት መምህር ኪዳነ ማርያም ጌታሁን የሚባሉ አንድ ሰው አሉ አንድ መጽሐፍ የሴቶች መብትና እኩልነት በእስላምና በክርስትና እምነት የሚል መጽሐፍ ወይንም ይሄንን መጽሐፍ ላይ በማስከተል በጸሐፉት ጽሁፋቸው ላይ ይሄን ረሱል ሰለላሁ ዐለይሂ ወሰለም የተናገሩት المرأة في حملها إلى فصالها كالمرابط في سبيل الله فإن ماتت فيما بين ذلك فلها أجر الشهيد የሚለውን በመተቸት ምን ይላሉ ሴት ልጅ ምንድነው ይላሉ ሴት ልጅ በእናትነቷ ትከበራለች እንጂ ማርገዝ መውለድ ማጥባትና ማሳደግ የተፈጥሯ ግዴታ ስለሆነ ልዩ ሽልማት አያሰጣትም ሲሉ የእስላም ፍልስፍና ነው ቦታ የለውም ይሄ ፈላሃ አጅሩ ሸሂድ የሚለውን ይገልጹልናል ወርቁ ቢጠፋ ሚዛኑ ጠፋ በሚል ለኔ መጽሐፍ ላይ በጻፉት ምላሽ ገጽ 43 ላይ ማለት ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ሴቶች ተፈጥሮ ወይንም አላህ Subhanahu Wa Ta'ala ሲፈጥራቸው በውስጣቸው ያደረገውን ባህሪና ስብዕናን እንደዚሁም አንዳንድ ከወንድ የተለዩ ነገሮች ላይ እንዲሁ ዝም ተብሎ አይደለም ያንን ግዳጅ እንዲወጡ የተደረገው ከፍተኛ አጅርና ከፍተኛ ሽልማት እንደሚያገኙበትና ያንን ማድረጋቸው ኢባዳና የኢስላም አካል አላህ ዘንድም ቦታ እንደሚያሰጣቸው ይሄ የኢስላም አስተምሮት መሆኑን ልናሳውቅ እንወዳለን ማለት ነው እንደዚሁም በማስከተል በመናይበት ጊዜ ሴቶች በወር አበባ ላይ በሚሆኑበት ጊዜ
ኢስላምና ክርስትና ይሄንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል? መጽሐፍ ቅዱስ ምን ይላል? ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርክሰት እስከ 7 ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል። በወር አበባዋ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል። የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን እርኩስ ይሆናል ይለናል። ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 19 እስከ 22 እርኩስ ይላል መጽሐፍ ቅዱስ። ይሄ በእስላም ፈጽሞ ባህል የለውም። ይህንን በማስከተል ቅድም በተጠቀስኩላችሁ መጽሐፍ ለኔ ምላሽ በጻፉት መምህር ኪዳነ ማርያም ጌታው ምን ይላሉ? ይህንን ስለ የወር አበባ እርኩስ